የህይወታችን ዋነኛ ችግር ኢኮኖሚ አይደለም፣ ገንዘብ ማጣት አይደለም፣ ስራ ማጣት አይደለም፣ ደሃ ሀገር መወለዳችን አይደለም። 1952 እንደ ኢሮፒያን አቆጣጠር አልበርት አንስታይን ፕሪንስተን ዩኒቨርሲቲ ውስጥ ንግግር ሊያደርግ ቀርቦ አንድ የዶክትሬት ተማሪ ከዚህ በኋላ ምን ይቀረኛል ብለህ ታስባለህ ብሎ ሲጠይቀው ስለ ጸሎት ማወቅ ብሎ የመለሰለትን ታሪክ ስታነቡ ታገኛላችሁ። ስለ ጸሎት ማወቅ ከእግዚአብሔር ጋር ያላችሁን ግንኙነት ለማስተካከል ጠንካራ ለማድረግ ይረዳል። መቼም ሙስሊምም ይሁን ኦርቶዶክስ፣ ፕሮቴስታንትም ይሁን ካቶሊክ ያንዳንዱ ወደ አምላኩ ይጸልያል። ጸሎት የሚባለው ጉዳይ የማይመለከተው ሰው አለ ብዬ አላስብም። አምላክ ያለው ሰው ሁሉ ስለ ጸሎት ማወቅ መማር ይኖርበታል። የህይወታችን ዋነኛ ችግር ኢኮኖሚ አይደለም፣ ገንዘብ ማጣት አይደለም፣ ስራ ማጣት አይደለም፣ ደሃ ሀገር መወለዳችን አይደለም። ከእግዚአብሔር ጋር ያለን ህብረት ደካማ ሲሆን ዋነኛው ችግር እሱ ጋር ይጀምራል።